እንግዲህ እግዚአብሔር አምላክ አሁን የፍቅረኛሞች ጊዜ አልፎ ከዛ ደግሞ ሚስትና ባል የመሆን ያ ጊዜያችሁ የሚመጣበትን ቀን እናፍቃለሁ። ሹን ነገር ሳይሆን አንቺ የምትፈልጊውን ነገር ነበር ስታዳምጭም ስታይም የነበረውና ይሄን ቀን አምጥተሽ ማለት እኛን ዛሬ ላይ የዛኔ ተቃውማችን ልክ አይደለሽ ምንለውን ሰዎች ማለት በቃ እኛ መማር አለብን። እግዚአብሔር ደግሞ ያንን ያሳካላችሁ ማለት ፈልጋለሁ። ሄርሚም ደግሞ ወንድ ልጅ ክብር ይወዳልና በክብሩ እንዳትደራደሪ፣ አክብሪ፣ ውደጂው፣ ፍቅር ስጪው ማለት ፈልጋለሁ። ሌላ ደግሞ ታላቅ እህት እንግዲህ እንደነገርኳችሁ ሁሉ ጊዜም የታናነሾቿም የቤተሰቦቿም ነገር ያስጨንቃታል። ለዛም ነበረ ብዙ እንደዛ ስትጮህ የነበረውና ያ ጊዜ አልፎ ዛሬ እንደዚህ ስለተደሰች ስለሳቅሽ በጣም ደስ ብሎኛል ብያታለሁ። አሁንም ወደፊት በደንብ የምትደሰችበት የምትስቂበት እንዲሆንልሽ እመኛለሁ። ብዙዬ ከአብርሽና ከሄርሚ ጎን ስለሆነች ማናችሁም ቅር ልትሰኙ አይገባም። ምክንያቱም እስከዛሬ ያሳለፈችውን ነገር ብዙ የራሷ ታውቀዋለች ማለት ወንድሟን ደስተኛ ማድረግ ሲኖርባት ከወንድሟ ጎን መቆም ሲኖርባት አይ በቃ ወንድሜ የራሴ ነው ምንም ቢሆን ደግሞ ወንድሜ ወንድ ነው ነገሮች ሊስተካከሉም ላይስተካከሉም ይችላል ግን ከሴት ጎን ነው መሆን ያለብኝ በቃ ሁሉ ነገር እኔም ሴት ነኝ ነገ ምን እንደምሆን አላቅም ብላ ከሷ ጎን ነበር ልክ ስትሆንም ሳትሆንም ከሷ ጎን ነበር የነበረችው ግን ሁሉም በጊዜው ይገለጣልና ነገሮች ሳይስተካከሉ ቀሩ ዛሬ ላይ ከአብርሽና ከሄርሚላ ጎን ስትሆን ማናችሁም ቅር ልትሰኙ አይገባም ደስ ሊላችሁ ነው የሚገባው። ሰላም ቤተሰቦቼ እንደምን ሰነበታችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ደህና እንድትሆኑልኝ እመኛለሁ። ዛሬ እንግዲህ ስታዩኝ ራሱ የሆነ ደስታ ይነበብብኛል አይደለ? ምክንያቱም ዛሬ ከምን ጊዜውም በጣም ደስ ብሎኛል። በምን ደስ እንዳለኝ ከምነግራችሁ በፊት እንኳን ደስ ያላችሁ የምላችሁ ሁሉ ሰዎች አሉ። አንደኛና የመጀመሪያው በጣም ወዳ ጓደኛዬ ብዙዬ ደስተኛ ሆና አይቻታለሁ። ያው ሁላችሁም አይታችኋል ብዬ አስባለሁ። ትናንት በተለቀቀው ቪዲዮ ማለት ብዙዬ በተፈጥሮ በጣም ሳቂታ ነች፣ ደስተኛ መሆን የምትፈልግ አይነት ሰው ነች እና ብዙ ጊዜ ካሉባት ነገሮች አንፃር ይሄንን ሳቋን ገደብ ያደረገችው ይመስለኛል። እናንተም ደግሞ በሚዲያ ላይ ስትስቅ ስትጫወት ካያችኋት ትንሽ የቆያችሁ ይመስለኛልና ትናንትና ስቃ ሳያት እንኳን ደስ አለሽ አለ ማለት የሆነ ንፉግነት መስሎ ተሰማኝና የኔ ውድ ጓደኛ እህቴ እንኳን ደስ ያለሽ። ምክንያቱም ረጅም ጊዜ ወንድምሽ እንደዚህ ደስተኛ ሆኖ ሲስቅ ማየት የምትፈልጊው ስለሆነ እግዚአብሔር ያንን ስላሳየሽ በጣም ደስ ብሎኛል። ሌላ በሁለተኛ ደረጃ ደግሞ ሄርሚ እንኳን ደስ ያለሽ ማለት እፈልጋለሁ። ምክንያቱም ያው ማለት ከአንድ አመት በላይ ይመስለኛል የምትፈልገው የምትጓጓላት ነገር የተሳካላት ይመስለኛል። ምክንያቱም ከአብርሽ ቤተሰቦች ያውም ደግሞ ታላቅ እህቱን እንዲህ በፍቅር ምንድነው አላድል በቃ መቅረብ እንደምትፈልግ ሁላችንም እናውቃለን። ያ ነገር ስለተሳካላት በጣም ደስ ብሎኛል። ሌላው ነገር ደግሞ ማለት ነው ያየሁት ቤተሰቦች አሁን ወርቅ ያለ ቦታው ከተገኘ ድንጋይ ነው ማለት ሁላችንም እኛ ሄርሚን ማለት የሰው ጥላቻ የለብንም ግን የመጣችበት ነገር ልክ ስላልሆነ ሁላችንም ይኸው የተወሰነ ነገር እንዲህ ነው ስንል ነበረ። ግን ደግሞ ዛሬ ላይ ያን ሁሉ ጊዜ አልፋ ማለት ወርቅነቷን ስላሳየች እና ደግሞ እኔ ለራሴ ማለት አሁን አንዳንዴ ነገሮች የሆነ ሲደጋገሙብኝ ምናምን ሰለቻለሁ። የዚህን ያህል ታግሼ የሆነ ፍሬው ማገኘው አይመስለኝም ማለት እንጃ እኔ ትግስት የለኝም እውነት ለመናገር እና እናንተም ትግስት የሌላችሁ ሰዎች አላችሁ ብዬ አስባለሁ። ከሄርሚ መማር አለባችሁ። አሁን የህይወት ፈተና ብዙ ናቸው። እሷ ከብዙዎቹ አንዱን ነገር ብቻ በደንብ አጥብቃ ስለያዘችው ያ ተሳክቶላታል። ምርጥ አፍቃሪ መሆን ነበረ። ያ ምርጥ አፍቃሪነቷ ዛሬ ላይ ተመስክሮላት ማለት ትክክለኛ አፍቃሪ እንደሆነች የተረጋገጠበት ቀን ስለሆነ በጣም ደስ ብሎኛል ያንን ስላሳየሽኝ። አብርሽም ብዙዬም እንኳን ደስ ያላችሁ ማለት እንኳን እዚህ ቀን ደረሳችሁ ማለት እፈልጋለሁ። አሁን ደግሞ ቀጣይ መቼም የህይወት ፈተና ስለማያልቅ ቀጣይ ደግሞ ሚስት የመሆን ፈተና ያንንም በድል እንደምትወጪው ተስፋ አደርጋለሁ። እርግጠኛ ነኝ ደግሞ
ታደርጊዋለሽ እና እንኳን ደስ ያላችሁ ማለት ፈልጋለሁ። ከዛ በመቀጠል ደግሞ እኛም ሰዎች ብዙ ነገር መማር አለብን። ለምንፈልገው ነገር ዋጋ መክፈል እንዳለብን ነው የተማርኩት። በቃ ለምንፈልገው ነገር መሰልቸት እንደሌለብን ቢዘገይም የማይሆን ነገር እንደሌለ ነው የተማርኩት እውነት ለመናገርና የሆነ ነገር ከተሳካ እንሞክራለን። በቃ የሆነ ነገር እስከሚሳካልን ድረስ መሞከር እንዳለብን ነው የገባኝና ካንቺ ብዙ ነገር ተምሬያለሁ። በዚሁ ቀጥይበት። እግዚአብሔር ደግሞ ነገ የምትፈልጊውን ነገር እንደሚያሳካልሽ አልጠራጠርም። የምትፈልጊው ነገር እንደሚደረግልሽ አምናለሁ። እና ቤተሰቦቼ እንደነገርኳችሁ እንግዲህ ታላቅ እህት ሁለተኛ እናት ማለት ነው። ታላቅ እህት በጣም ተሰሚነት አለ፣ እንደምታውቁት ተሰሚነት አላት። በቤተሰቦቿም በታናናሾቿም የምትከበር የምትወደድ ነችና እርግጠኛ ነኝ ሄርሚ ደግሞ በጣም እድለኛ ነሽ። የመጀመሪያ ቀን ታላቅ እህቱን ስላገኘሽ ያው ቤተሰቦቹ በሙሉ እንደፈቀዱልሽ እርግጠኛ መሆን የምትችይ ይመስለኛል። ሌላው ዛሬ እንግዲህ ማለት ነው ተሸንፊያለሁ። ሌላ ጊዜ ካወራሁት ለየት ያለ ነገር ነው የማወራው። የሰው ልጅ ዞሮ ዞሮ ሁሉም ባለበት ደረጃ ልክ ነው ብሎ ይናገርና ልክ እንዳልሆነ ከገባውም አምኖ መናገሩ ልክ ነው ብዬ አስባለሁ። ማለት ምንድነው ያየሁት ሄርሚን ይዟት ሲመጣ ወደ ብዙዬ ጨዋነቷ ጋይስ አይታችሁታል? እንዴት ጨዋ እንደሆነች አቀማመጧ፣ ሰላም አባባሏ፣ የምታወራው ቃላቷ በቃ ጨዋ። የእውነት እኔ ጨዋነቷን በጣም ነው ያየሁትና ስለገረመኝ ያ ስርዓቷን በጣም ስለወደድኩት እንደነገርኳችሁ ምን አይነት ቤተሰብ ነው ያሳደገች ማለት ይሄ ሰው ስነ ስርዓቱ ሲታይ ከጀርባው ቤተሰቡ ምን አይነት ነው ብለን ነው አይደል የምንገምተው። እና በምን አይነት ስነ ስርዓት እንዳደግሽ ምን አይነት ቤተሰብ እንዳሳደገሽ ነው የታየኝና ጎበዝ፣ በጣም በርቺ፣ በጣም ስነ ስርዓትሽ በዚሁ እንድትቀጥይበት ማለት እፈልጋለሁ እኔ። ምክንያቱም ሳያት በቃ በጣም ነው የወደድኩት፣ እናንተም ወዳችሁታል ብዬ አስባለሁ። ሌላ ደግሞ ብዙዬ አሁንም በድጋሚ አብርሽም እንኳን ደስ ያላችሁ። ምክንያቱም ከዛ ከጭቅጭቁ ብዙ ጊዜ ወደ ሚዲያ ሲመጡ በጣም በጭቅጭቅ ምናምን ስለሆነ አሁን እንደዚህ በሳቅ በጨዋታ ሲመጡ ለኛ በቃ ሰርፕራይዝ ነው የሆነው እና በእኔ በጣም ነው ደስ ያለኝ እውነት ለመናገር። ዛሬ ደግሞ አብርሽና ሄርሚ አንድ ላይ ሆኑ ብለን ሩትዬንም የሆነ ነገር አለ ማለት ጥሩ አይደለምና ሩትዬም ደግሞ ምንድነው ምን የሚባል ነገር አለ መሰላችሁ ልጅ ያቦካው ለራት ነው ምንድነው አይበቃም የሚባል ነገር አለና ልጆች ናቸው ብዬ አስባለሁ። ለአሁን ለሩትዬ የሚያደርጉት ነገር ልጆች ናቸው። እውነት አንቺ ደስታን የምትፈልጊው ከሆነ ደስታ ትልልቅ ሰው ልኮ በስነ ስርዓት አግባባለው ማለት አንቺ በምትከበሪበት ቢያደርግልሽ ሁሉንም ነገር እንጂ አሁን እነ ዳኒ ሜሪ ምናምን የገቡበት ህይወት እኔ በእነሱ በኩል እነሱን ጎትቶ ይዟቸው ስለመጣ አንቺ ወደ ትክክለኛው የህይወት መስመር ይወስድሻል ብዬ አላስብም። አሁንም ቢሆን መረጋጋት አለብሽ ብዬ አስባለሁ። ማለት የሚደረጉ ነገሮች ሁሉ በነ ሜሪ በኩል ባይሆኑ ማለት ደስታ ምርጫሽ ከሆነ ከደስታ ጋር የመኖር ፍላጎት ካለሽ በቃ ትልልቅ ሰዎች ማለት ከህይወታቸው ብዙ ነገር የተማሩት እነሱ ናቸው። ለኛ የሚጠቁን ምንም ቢሆን የኛ ታላላቆች ናቸው እንጂ የኛ ኩያዎች አይደሉም። ጓደኛ ደግሞ ማለት አንቺ ታማክሪውና በዛ ባማከርሽው ነገር ላይ ሐሳብ ይሰጣል እንጂ ካንቺ በላይ እኔ አቅልሻለሁ ብሎ የሚናገር ጓደኛ ማለት ላንቺ ያስብልሻል ብዬ አላስብም። ምክንያቱም ጓደኛ ልክ ካልሆነ ማለት ለኛ የማይጠቅመን አይነት ከሆነ መቅረት አለበት ብዬ አስባለሁ። ማለት ጓደኛ ነው። እንደ እህት የሆነ ጓደኛም አለ ማለት ጓደኛ ልክ አለው። እንዴት ነው እናንተ የራሳችሁን ነገር ስትነግሩት በዛ በነገራችሁ ነገር ላይ ሐሳብ ሊሰጥ ነው እንጂ የሚገባው እናንተ ልትረሱት ወይም ደግሞ በራሳችሁ አስባችሁ በራሳችሁ ወስናችሁ ልትናገሩ የሚገባችሁ ላይ እኔ ነኝ የማቀው ብሎ እሱ በእናንተ ህይወት ላይ ወሳኝ ከሆነ ይሄ ጓደኛ ነው ብዬ አላስብም። ለራሱ ነው እንጂ ማወቅ ያለበት ለጓደኛ የዚህን ያህል ርቀት ማለት ለሩትዬ ያደረጉላት ያህል ርቀት ሜሪና ዳኒ ሌሎችም እነ ፈረንጁም ጭምር ለሱ አስበው ነው ብዬ አላስብም። ከመጀመሪያም የነበረኝ አስተሳሰብ ይሄ ስለሆነ ማለት ነው። እውነትም አንቺን ለመካስ ካሳ ምናምን እያሉት ሰምቻለሁ። እውነትም አንቺን ለመካስ ማለት ብዙ ነገር ያሰለፍሻቸውን ነገር እንድትረሺ
የሚወድሽ የሚያከብርሽ ከሆነ ማለት ነገ ያንቺ ባል ብቻ ሳይሆን ያንቺን ደስታ ብቻ ሳይሆን ለልጅሽም ምርጥ አባት መሆን ስላለበት በቃ ትልልቅ ሰዎችን ልኮ ከመላክም ባሻገር ደግሞ በቃ አይደል ባህላችን እኮ አለ በቃ ባህሉን የጠበቀ ስነ ስርዓት ያለው ልክ አንቺን ቤተሰቦችሽን ማክበር ስላለበት ከቻለ ቤተሰቦችሽ ጋር ቢልክ ከዛ ውጪ ደግሞ የግል ህይወትሽን ምክንያቱም አንቺ ሴት ልጅ ነሽ የግል ህይወትሽን ፕራይቬት ብታደርጊው አሁን እነ ዳኒ ምናምን ያመጡልሽ እንዲ ከሚሉ አንቺን የሚያስከብርሽ ነገር ማለት ሁሉም ሰው አንቺን ሊያከብርሽ የሚችል የሚወዱሽ የሚያከብሩሽ እንደራያ የሚያዩሽ ሰዎች እንዲያከብሩሽ እንደዛ ቢያደርጉልሽ የተሻለ ነው ብዬ አስባለሁ አንቺም ቢሆን አሁንም ቢሆን እኔ በፊትም ብያለሁ በጣም ጠንካራ ነሽ ጎበዝ ነሽ አሁንም እላለሁ በጣም ጠንካራ ነሽ ጎበዝ ነሽ እና ሰው የሚልሽን አትስሚ አንቺ ለሰው ትተርፊያለሽ እንጂ ሰዎች ይሄን ያህል ላንቺ ሰው በርግጥ ያስፈልጋል ለሰው ሰው መድኃኒት ነው ይባላል ከናባባሉና ሰው ያስፈልግሻል ግን ባንቺ ህይወት ላይ መወሰን ያለብሽ አንቺ ነሽ ላንቺና ለልጅሽ የሚመችሽን ነገር በሙሉ ማወቅ ያለብሽ ራስሽ ነሽ እንጂ እነ ሜሪ መሆን የለባቸውም ምክንያቱም አይተናል እኮ ዳኒም ቢሆን ልክ አንቺ ከቤት ውጡ ስትዩ እንዴት ግልብጥ እንዳለ እኔ እንደውም አንዳንዴ እስስት የሚለው ቃል የሚገልጻቸው ይመስለኛል ዳኒና ሜሪ ምክንያቱም ካንቺ ጋር ሰላም እስከሆኑ ድረስ ነው እንጂ ላንቺ የሚቆሙት ካንቺ ጋር ሰላም ካልሆኑ ነገ ተተውሽ እንደሚሄዱ የዛኔ አንቺ ከቤት ውጡ ስትያቸው ያደረጉን ነገር ምስክር ነው ቀለበት አርጉ ልግዛላችሁ ነው ያለው እና አብረሽንና አንዳንዴ ከነገሮች መማር ያለብሽ ይመስለኛል መማርም አለብሽ ብዬ አስባለሁ እንጂ እነሱ ያሉሽን ሁሉ ነገር ማድረግ የለብሽም ራስሽን አዳምጪ ተረጋጊ ሁሉም ነገር በጊዜው ይሆናል ፈጣሪ ፈቀደልንን ነው ደግሞ የምንኖረው እንጂ ሰው ያለልንን ሰው ያሰበልንን አይደለም ብዬ አምናለሁ አሁንም ቢሆን መረጋጋት አለብሽ ወድሻለሁ በጣም ጠንካራ ሁኚ ልጅሽ ካንቺ ብዙ ነገር ይፈልጋል ማለት ምርጥ እናት እንድትሆኚለት እናቴ ጎበዝ ነች ብሎ አፉን ሞልቶ የሚያወራላት እናት እንድትሆኚለት ስለሚፈልግ በተጨማሪ ደግሞ በግዴታ ከወደድነው ሰው ጋር ብቻ እንኖራለን ማለት አይደለም የወደድነው ሰው የወደደውን ነገር ሲያደርግ ማየት የወደደው ነገር ሲሳካለት ማየት በራሱ ትልቅ ነገር ነው ብዬ አስባለሁ ስለዚህ አብርሽና አንድ የሆነ ጊዜ ተወጁ ነበር አሁን ደግሞ አብራችሁ አትኖሩ ያ ማለት ፍቅርሽ መቀነስ አለበት ብዬ አላስብም ምክንያቱም በመሃላችሁ ልጅ አለና ያ ልጅ ደግሞ የምትወጁ ሰው ልጅ ስለሆነ መጥፎ ነገር በአብርሽ ላይ ማድረግ ማሰብ ተገቢ ነው ብዬ አላስብም በቃ አብርሽ ሄርሚላ ከሆነች ደስታ የምትሰጠው የምታስደስተው ከሷ ጋር ከሆነ መኖር የሚፈልገው ለሱ ሁሉንም ነገር ታይለት ብዬ አስባለሁ እኔም አስረግጬ ልነግራችሁ የሚገባው ማለት ነው ዛሬ ላይ ብዙዬ ከአብርሽና ከሄርሚ ጎን ስለሆነች ማናችሁም ቅር ልትሰኙ አይገባም ምክንያቱም እስከዛሬ ያሳለፈችውን ነገር ብዙዬ ራሷ ታውቀዋለች ማለት ወንድሟን ደስተኛ ማድረግ ሲኖርባት ከወንድሟ ጎን መቆም ሲኖርባት አይ በቃ ወንድሜ የራሴ ነው ምንም ቢሆን ደግሞ ወንድሜ ወንድ ነው ነገሮች ሊስተካከሉም ላይስተካከሉም ይችላል ግን ከሴት ጎን ነው መሆን ያለብኝ ሩትዬ አራስ ነች በቃ ሁሉ ነገር እኔም ሴት ነኝ ነገ ምን እንደምሆን አላቅም ብላ ከሷ ጎን ነበር ልክ ስትሆንም ሳትሆንም ከሷ ጎን ነበር የነበረችው ግን ሁሉም በጊዜው ይገለጣልና ነገሮች ሳይስተካከሉ ቀሩ ዛሬ ላይ ከአብርሽና ከሄርሚላ ጎን ስትሆን ማናችሁም ቅር ልትሰኙ አይገባም ደስ ሊላችሁ ነው የሚገባው ምክንያቱም ሁሉ ጊዜም እሷ ወደ ኋላ መቅረት የለባትም ስላችሁ እንዴት ልበላችሁ እንዴት ብዬ ለማስረዳት እንዳለብኝ አላቅም ግን ምንም ቢሆን ወንድሟ ደስተኛ ሊያረጋው የሚችለው ነገር ነው መምረጥ ያለባት እንጂ ያለፈ ህይወቱ እንዲስተካከል ጥራለች በቃ በቂ ነው ብዬ አስባለሁ እስካሁኑ በቃ በቂ ነው አልተስተካከለም አሁን ላይ ደግሞ እሱ የሚፈልገው መሆን የሚፈልገው ከሄርሚ ጋር ነው ስለዚህ አሁንም ሄርሚንም በቃ እንደ ታላቅ እህት እየመከረች ነገ ህይወታቸው የተስተካከለ የተሻለ እንዲሆን ልታግዛቸው ይገባል እንጂ አሁንም እንደገና ወደ ኋላ ልትጎትቷት አይገባም በቃ ከጎንሽ ነን አብረንሽ ነን ልትሏት ነው የሚገባው ብዬ ነው ማስበው ማናችሁ በቃ ይሄ ህይወት ያለፈውን ህይወት እያነሳችሁ በሩትዬም በኩል ያላችሁ በአብርሽም በኩል ያላችሁ እንዲ ነው ባትሉ
የተሻለ ነው ብዬ ነው ማስበው ምክንያቱም በቃ አሁን አየን ደስተኛ የሚያደርገው አሁን እኛም በፊት ላይ እኮ ልክ አይደለም ምናምን ደስታው የጊዜያዊ ነው ምናምን ስንል የነበረው አሁን ላይ ትክክለኛው ማን እንደሆነ አይተን ስላየን ይሄኛውን ነገር መደገፍ አለባችሁ ማበረታታት አለባችሁ ነገ ደግሞ የታሻለ ነገር ላይ እንዲደርሱ ማገዝ አለባችሁ እንግዲህ እግዚአብሔር አምላክ አሁን የፍቅረኛሞች ጊዜ አልፎ ከዛ ደግሞ ሚስትና ባል የመሆኛ ጊዜያችሁ የሚመጣበትን ቀን እናፍቃለሁ እግዚአብሔር ደግሞ ያንን ያሳካላችሁ ማለት ፈልጋለሁ ሄርሚም ደግሞ ወንድ ልጅ ክብር ይወዳልና በክብሩ እንዳትደራደሪ አክብሪ ውደጁ ፍቅር ስጪው ማለት ፈልጋለሁ ሌላ ደግሞ ታላቅ እህት እንግዲህ እንደነገርኳችሁ እንደ እህት ነችና ሁሉ ጊዜም የታናነሾቿም የቤተሰቦቿም ነገር ያስጨንቃታል ለዛም ነበረ ብዙ ጊዜ ብዙ እንደዛ ስትጮህ የነበረውና ያ ጊዜ አልፎ ዛሬ እንደዚህ ስለተደሰች ስለሳቅሽ በጣም ደስ ብሎኛል ብያታለሁ አሁንም ወደፊት በደንብ የምትደሰችበት የምትስቂበት እንዲሆንልሽ እመኛለሁ አብርሽም በጣም እንኳን ደስ ያለህ ማለት ፈልጋለሁ እናም በመጨረሻ ሄርሚ ማለት የምፈልገው አሁን እንግዲህ ቤተሰቦቹ ጋር ወሰደሽ ማለት ከዚህ በኋላ ምንም ነገር አይገጥምሽም ማለት አይደለም ምክንያቱም ሁሌም በእለት እለት የሚያጋጥመን ነገር አናቀውም እና አንቺም አሁን ሌላ ቀጣይ ምንም ነገር ቢመጣ ማለት ያሳየሽን ነገር ስላለ ቀጣይ ምንም ነገር ቢመጣ ጎበዝ ሆነሽ አሁንም እንደበፊቱ ነገሮችን እንደምትጋፈጫቸው ምንም ጥርጥር የለኝም እኔ እርግጠኛ ነኝ ምክንያቱም እርግጠኛ ያደረገኝ እስካሁን የመጣሽባቸው መንገዶች ሁላችንም ማለት ይቻላል ብዙ ነገር ብለንሻል ያን የተባልሽውን ነገር ሳይሆን አንቺ የምትፈልጊውን ነገር ነበር ስታዳምጭም ስታይም የነበረውና ይሄን ቀን አምጥተሽ ማለት እኛን ዛሬ ላይ የዛኔ ተቃውማችን ልክ አይደለሽ ምንለውን ሰዎች ማለት በቃ እኛ መማር አለብን ምክንያቱም ምንም ይሁን ምንም የምንፈልገው ነገር ላይ ዋጋ መክፈል እንዳለብን ተምረናልና እኔ በበኩሌ ያንን ስለተማርኩኝ ነው ዛሬ እንደዚህ አይነት ቪዲዮ የሰራሁትና አሁንም ቢሆን ቀጣይ የሚመጣው ነገር የምትቋቋሚበትን ፈጣሪ ይስጥሽ እና ያሰብሽውን ነገር ሁሉ ያሟላልሽ ያሳካልሽ ማለት ፈልጋለሁ ሁላችሁንም አንቺን ብቻ አይደለም በነገራችን ላይ ማለት ባንቺ በኩል የነበሩትን ይሄ ማን ነው አቤላንም ቢኒንም ብዙ ነገር ስንል ስለነበረ ሁላችሁንም እንኳን ደስ ያላችሁ እንኳን ተሳካላችሁ ማለት ወንድማችሁ እኔ ብዙ ነገር ብያለሁ ያው ነግሬያችኋለሁ ወንድማችሁ እንዲህ ደስተኛ ሆኖ ማየት ስለምትፈልጉ እንኳን ደስ ያላችሁ ማለት ፈልጋለሁ ቀጣዩም እንግዲህ የፈጣሪ ስለሆነ ቀጣዩንም ያሳምረላችሁ ፈጣሪ ማለት ነው የምችለው ሌላ ምንም ነገር ማለት አልችልም መልካም ሁሉ ባይ